ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊም ወንድሞቼ እንዲሁም እህቶቼ እንዲሁም ክርስቲያን ወገኖቼ በአጠቃላይ እንዴት ናችሁ? ሰላም ናችሁ ወይ? ነው የአላህ Subhanahu Wa Ta'ala መልካም ፍቃድ ሆነና መጣሁኝ። ትንሽ ስራ ላይ ስለነበርኩ ነው እስካሁን የቆየሁት ማለት ነው። ዛሬ ደስ የሚል ነገር ሰማሁኝና ደስ የሚል ነገር ሰምቼ ለወገኖቼ ሳላሰማ መተኛት የለብኝም ብዬ ስለማምን ነው። እሱ ምንድነው ሳውዲ አረቢያ ውስጥ የውጭ ጉዳይ ሚኒስተር ወርቅነህ ገበየሁ እዚህ ሳውዲ አረቢያ ውስጥ ነው ያለው እና ከሳውዲ መንግስት ጋር ቪዛ ተስማምተዋል። ይሄን ነገር በሰማው ሰዓት አብሶ ጭንቅ ላይ ላላችሁ እህቶች ወንድሞች በጣም ትልቅ ደስታ ነው የተሰማኝ ይሄ ቪዛ መኖሩ ማለት ነው። ማለትም ሰው እዚህ ጋር ብዙ ጊዜ አረብ ሀገር ላይ የምንኖር ሰዎች ሀገር ቤት ያሉ ቤተሰቦቻችን የሚመስላቸው ገንዘብ እንደ ቀልድ የሚገኝ የማናጠፋና የሞላለን ነው ይመስላል እና 8 አመት 7 አመት ምናምን ተቀምጠን ሳናስበው ይሄ ህግ አብሶ መኖሪያ ፍቃድ የሌላችሁ ወገኖቼ ማለት ነው በወጣ ሰዓት ውስጥ አብዛኞቻችንን አጨናንቆናል። ወላሂ እኔ እንቅልፍ ነስቶኛል። የወገኖቼ ነገር ያሳስበኛል፣ ያስተዛዘነኛል። የሰው ልጅ ነንና ልንተዛዘን ይገባናልና ማድረግ የምችለው ነገር የለም ብዬ እስካስብ ድረስ ማለት ነው። አልহামዱሊላህ ረቢል ዓለሚን ዛሬ ግን ደስ የሚል ነገር መጥቷል። በውጭ ጉዳይ ሚኒስተር በኩል ጅዳ ላይ ይሄን ነገር ተስማምተዋል። ሰው ማለት ነው እዚህ ጋር አሁን ለምሳሌ ጥሩ ቤት እየሰራሽ ያለች እህቴ ምን ታረጋለሽ? ሳትሄጂ ቪዛ እንዲሰጡሽ ታረጋለሽ። ቪዛውን ይዘሽ ሄደሽ ሀገር ቤት ቤተሰቦቹንም አይተሽ በዛው ትመለሻለሽ ማለት ነው። ይሄ ትልቅ ኒዕማ ነው። ወላሂ በጣም ደስ የሚል ነገር ነው። ግን እዚሁ ጋር ደግሞ አማናት አላችሁም አላልፍ የለም። እዚህ አብሶ ኤምባሲ አካባቢ ላይ የምትሰሩ ሰዎች እንዲሁም በቃ እዚህ ዶክተሩ እዚህ ወይም የውጭ ጉዳይ ሚኒስተራችን እዚህ ያሉት መስራት ይችላሉ ብዬ የማስባቸው ነገሮች አሉና ይሄንን ነገር እነሱን የማግኘት አድቫንቴጅ ስለሌለኝ ልክ እንደ ኢትዮጵያዊነቴ እንደ አንድ ሰውነቴም ኢንሻአላህ ማስተላለፍ የምፈልገው እዛ አካባቢ ላይ ባለስልጣኖች አካባቢ ላይ የምትሰሩ ኤምባሲ ላይ የምትሰሩ ሰዎች በመንግስትና በዚህ ባለው ህብረተሰብ መካከል ድልድይ ናችሁና የህዝቡን ችግር ልታካፍሉት ይገባል። ፕላስ ለምሳሌ ሳውዲ አረቢያ ላይ የውጭ ጉዳይ ሚኒስተር መጣ፣ ባለስልጣን መጣ፣ ስብሰባ የሚካሄደው አብዛኛው እውነትን እንነጋገር ከተባለ ጠፍተው የሚሰሩ እህቶችና ወንድሞች ስራ ላይ ነን አንችልም እና ስራ ያላቸው ወይም እዛ መንግስት አካባቢ ላይ የሚሰሩ ሰዎች ምናምን ናቸው ብዙ ጊዜ ስብሰባ። ስለዚህ ችግሮች ብዙ ጊዜ እንጸባረቃሉ ብዬ አላምንም። ያንን ችግር አንጸባርቁ እህቶች። አሁንም ማለት ነው ዋገር ሳይሄዱ እዚህ ሆነው ከጠለቤት በብዛት የሚጠፉት በምንድነው? አሰሪያቸው በዳይ ሆና ደሞዝ ሳይሰጣቸው ሲቀር አንዳንድ ቤት እንደውም አረቦች ሆነው ምግብ የማይሰጡ አሉ ለሰራተኞች። በእንደዛ እንጂ ሰው ፈልጎ አይጠፋም። ስለዚህ ቢያንስ አሁን እዛ ኤምባሲ አካባቢ ላይ እንደው የውጭ ጉዳይ ሚኒስተር ከመጣ አይቀር ከሰራ አይቀር የተሻለው ለጎኖቼ ብዬ የማስበው ነገር ምንድነው? እዚሁ ባሉበት ቪዛቸው የሚስተካከልበት እዚሁ በላጋቸው ተነስቶ የሚሰሩበት ቦታ ላይ ከፊል አድርገው የሚሰሩበት ነገር ቢመቻች እኔ እውነት እንነጋገር የውጭ ጉዳይ ሚኒስተር ጠንክሮ ከሰራ ይሄን ነገር ያስተካክላል ብዬ አምናለሁ። ለምን እዚህ አሁን ሳዑዲ ዜጎቼ ወይም የውጭ ዜጎች ይውጡልኝ የሚለውን ቀራር አብዛኛውን ጊዜ ወይም ታርጌት ያደርጋል ብዬ የማስበው የሳዑዲያንን ስራ እየተጋፉ ያሉ ሰዎች ነው። እኛ ኢትዮጵያውያኖች እኮ አብዛኞቹ እህቶች የኢትዮጵያ ወጥ ሰራት ምግብ ቤት እህቶች ማር ቤት ሰራተኞች እንጂ የሳዑዲን ስራ አይጋሩም። ወንዱም ቢሆን ሹፌር ነው። ከዛ ውጪ ኢንጂነር፣ ዶክተር፣ ባለሱቅ፣ ባለሀብት ሆኖ የለም። ስለዚህ እቺ ነገር አስተካክላለሁ ያልፉ። በቃ እውነቴን ነው የምነግራችሁ። በቃ ኢትዮጵያዊነት ይቅደም፣ መተዛዘን ይቅደም። መንግስት ጥሩ ስራ እየሰራ ነው በነገራችን ላይ። ከዚህ በላይ ግን ሞር ይጠበቅበታል። ወላሂ 7 አመት 5 አመት 6 አመት ተቀምጠው በበሽታ ላይ ሆነው ምን ብሎ ቤተሰብ እዛ ሚሊዮን ብር አላት ይላል። እሷ እዚህ በበሽታ ተቆራምዳ ምንም ብር የሌላቸው እህቶች ለኔ ደውለው ነግረውኛል። እነዚህ እህቶች ግቡ ማለት ወላሂ ይከብዳል። ስለዚህ እዚሁ ባሉበት ሁኔታ የሚመቻችበት ነገር ኤምባሲ አካባቢ የምትሰሩ ሰዎች እንትን በሉ። ከዚህ ውጪ ኤምባሲ አካባቢ ላይና ውጪ ላይ ኢቃማሽን እናስተካክላለን፣ እንደዚህ አደርጋለሁ፣ ነገሮችን አንቋርጥልሻለሁ፣ አፋጥንልሻለሁ፣ ነገሮችን አስተካክልልሻለሁ እያሉ 5000 7000 10000 የሚበሉ ሰዎች አሉ። እነሱን አትስጡ ብር።
አገር መግባት ከፈለግሽ ኤምባሲ ሂጂ ወይም ኮሚኒቲ ሂጂ ሊሴን ፓስ ይሰጣሉ። ተግባባን? ያንን ሊሴን ፓስ ከሰጡሽ በኋላ እዛ ሊሴን ፓስ የሚሰራው ነው ኤምባሲ ውስጥ የሚሰራው ነው ከኤምባሲ ውጭ የሚሰራ ሰው ኢቃማሽን ሊያስተካክልሽ አይችልም። የመጀመሪያ ከፊልሽ በላጉን ካላስነሳው ማንንም ምንም ሊያስነሳው አይችልም። ናትሾድ ወገኖቼ ይሄንን ደግሞ እንደዚሁ እንጀራ የብለህ እየተያዝክ ያለው ደላላ መርዝ ነው የሚሆንብህ። ወላሂ ባዶ ሆድህን ወይም ጥሩ ነገር በቃ ሰርተህ ወይም ድንጋይም ተሸክመህ ብትበላ ላንተ ሰላም ነው። እስላምም ሆንክ ክርስቲያን ይሄንን ስራ የሚሰሩ ሰዎች በነገራችን ላይ እዛው ኤምባሲ ውስጥ ገብታችሁ ወይ ጠቁሙ ወይ እዛው ፖሊስ ጠቁሙባት ታዚዙት ኢቃማ አስተካክላለሁ እያሉ የትና ወንድሞችን ብር የሚበሉት እና በጣም ደስ የሚል ነገር ነው። እዚሁ ሳውዲ ውስጥ ያለውን ነገር ነብዩ ሲራኪ ጋዜጠኛው የዶቼ ቬለ ያው እሱ ዝርዝሩ መረጃ ያወጣዋል ብዬ አስባለሁ። እና በውጭ ጉዳይ ሚኒስቴር በኩል የተሰራው ነገር ትልቅ ነገር ነው። ፕላስ ግን ከዚህ በላይ እንጠብቃለን። በቃ በጣም ብዙ ነገር ይጠበቃል። እዚህ ሳውዲ አረቢያ ውስጥ ያለ ውስብስብ ህይወት ነው። ብዙዎቹ ተስፋ ቆርጠው የተቀመጡ እህትና ወንድሞች አሉ። የነሱን ህይወት ለማስተካከል ቢቻል እዚሁ ባሉበት እኛም ደግሞ ወገኖቼ ደግሞ ኢንሻአላህ ዝግጁ ሁኑ። በቃ ነገሮችን አስተካክሉ ማለት እንትን ሳንቲሙን ካላችሁ አገር ገብታችሁ መመለሰም የምትችሉበት ነገር ካለ ነገሮችን አስተካክሉ። ስትሄዱ ግን ቀጥታ ሄዱ። ወደ ቀኝ ወደ ግራ የሚሏችሁ ሰዎች ኢቃማሽን አስተካክላለሁ እንደዚህ ላለሁኝ እንደዚህ ሆነ እንደዚህ ተገለበጠ የሚለው ነገር ተውት። ይሄንን ነው ሁሉ ጊዜ ደግሞ እንረዳዳ። ሃይማኖት፣ ዘር፣ ብሔር ምናምን የሚለው ነገር እርግፍ አድርገን ትተን እርስ በርስ ምን እንተዛዘን ያንን እናድርግ። አላህ ሰላሙን ይሄንን ረመዳን ነስር ያለው ረመዳን አላህ ያድርግልን። እዛ አካባቢ ግን የምትሰሩ ሰዎች ያው ኃላፊነታችሁን ተወጡ። በጣም ብዙ ነገር ይጠበቅባችኋልና ሰላም ለእናንተ ይሁን። አላህ ኸይሩን ነገር ያሰማን ወገኖቼ። አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።